ሰላም እንዴት ናችሁ? ዛሬ ሲምፕል ካንቫስ አፕ ክሬት እናደርጋለን። እንዲሁም ፓወር አፕ ስቱዲዮ ምንድነው የሚለውንም ደግሞ ለማየት እንሞክራለን። ከዛ በኋላ ደግሞ እንዴት ከስክሪኖች ጋር ከኮንትሮሎች ጋር እንዲሁም ከፕሮፐርቲዎች ጋር አብረን መስራት እንችላለን የሚለውን እንመለከታለን ማለት ነው። ስለዚህ በመጀመሪያ powerapps.com ላይ እንገባና ኤንቫይሮንመንታችን የኛ መሆኑን ቼክ ካደረግን በኋላ በቀጥታ ሌፍት ናቪጌሽን ፓነሉ ላይ መተን ከሆም ታች ክሬት የሚል አለ ክሬት እንለዋለን ማለት ነው። ከዛ በኋላ ከዳታ ሶርስ መነሳት እንችላለን። ከዳታቤዝ፣ ከሼርፖይንት፣ ከኤክሴል ከተለያዩ ዳታ ሶርሶች መነሳት እንችላለን ወይም ደግሞ ከብላንክ መነሳት እንችላለን። ለዛሬ ቀለል ያለ አፕሊኬሽን ስለምንሰራ ከብላንክ እንነሳለን። ስለዚህ ብላንክ አፕን ምርጫችን እናደርጋለን ማለት ነው። ከዛ በኋላ ካንቫስ አፕን የምንፈልገው ካንቫስ አፕ ከመሆናችን ቼክ አድርገን ክሬት እንላለን ማለት ነው። ከዛም ለአፕሊኬሽናችን ስም እንሰጣለን። ለምሳሌ እኔ ናቪጌት ልበለው። ናቪጌት ዲሞንስትሬሽን ዲሞ ልበለውና ፎርማቱ በምን ፎርማት ይሁን በታብሌት ፎርማት ወይስ በፎን ፎርማት ልክፈትልኝ ይለኛል። ያ ማለት ስታየው በታብሌት ፎርማት ነው በፎን ፎርማት ነው እያየ መስራት የምፈልገው የሚለውን የሚያስመርጠኝ ነው ማለት ነው። እኔ በታብሌት ፎርማት ብዬ ክሬት እለዋለሁ። ከዛም አፕሊኬሽናችንን ከፍቶ በቀጥታ ወደ ፓወር አፕስ ስቱዲዮ ይወስደኛል ማለት ነው። ፓወር አፕ ስቱዲዮ ላይ የተለያዩ ነገሮች ነው ያሉት። እነሱን በጥቂቱ እንመልከታቸው። ለምሳሌ ከዚህ ላይ ቶፕ ባር የሚባል አለ። ቶፕ ባር ላይ የተለያዩ ፋንክሽናሊቲ ያላቸው በተኖች አሉ። ለምሳሌ እዚህ ጋር ዳታ ሶርስ ማስገባት ብንፈልግ አዲታ ብለን ዳታ ሶርስ ማስገባት እንችላለን። ከዚህ ጋር ደግሞ ኢንሰርት የሚለውን ተጭነን ኢንሰርት በሚለው ስር ውስጥ የተለያዩ ኮንትሮሎች አሉ። የተለያዩ ኮንትሮሎችን ማስገባት እንችላለን ማለት ነው። እዚህ ጋር ደግሞ ልክ እንደ ወርድ አንዱ ማድረጊያ ባክ ማድረጊያ የተለያዩ ኦፕሽኖች አሉ። እነሱን ቀስ በቀስ እያየናቸው እንሄዳለን ማለት ነው። በስተዚህኛው በኩል ደግሞ ወይም ደግሞ በራይት ሳይድ ደግሞ ከዚህ ጋር ፕሮፐርቲስ ታብ አለ። ፕሮፐርቲስን ስንነካው ኦፍ ኦን ያደርግልናል። ያ ማለት ፕሮፐርቲስን በደንብ ስለምንጠቀምበት ብዙ ጊዜ ኦን ነው የምናደርገው ማለት ነው። ቀጣይ አፕ ቼከር ነው። ያ ማለት እዚህ ጋር ፎርሙላ ባር የሚባል አለ። ፎርሙላ ባር ላይ የተለያዩ ፎርሙላዎችን የምንጽፍበት ቦታ ነው። ፎርሙላ ባር የምንለው እሱ ጋር የጻፍነው ኮድ ኤረር ከሆነ እዚህ ጋር ኤረር ምስል እንዲያሳየን የምንጠቀምባት እቺ አፕ ቼከር የምትባለው ማለት ነው። ከዛ አፕሊኬሽናችንን ሼር ማድረግ ብንፈልግ ደግሞ ሼር የምናደርግበት ኦፕሽን አለ። ከዚህ ጋር ደግሞ የሰራነውን አፕሊኬሽን እንዴት እየሰራ እንዳለ ለማየት ከፈለግን ፕሪቪው ሞር ላይ ሆነን እንዴት እንደሆነ ማየት እንችላለን ማለት ነው። እዚህ ጋር ሴቭ ማድረግ ያለ ሴቭ አይከን ስንጫን የሰራነውን ስራ ሴቭ ያደርጋል ማለት ነው። በመጨረሻም ደግሞ አፕሊኬሽናችንን ከሰራን በኋላ ፐብሊሽ እናደርገዋለን ማለት ነው። ያ ማለት ቀጥታ ፓወር አፕስ ላይ እንደ አፕሊኬሽን ይቀመጥልናል ማለት ነው የሰራነው አፕሊኬሽን። በስተዚህኛው በኩል ደግሞ ሌፍት ናቪጌሽን ፓናል አለ። ትሪቪው እንለዋለን። ይሄንን ትሪቪው ላይ ደግሞ የተለያዩ የስክሪኖቻችንን ዝርዝር እና የኮንትሮሎቻችንን ዝርዝር የምናገኝበት ቦታ ነው ማለት ነው። ከትሪቪው በተጨማሪም ደግሞ የተለያዩ ኢንሰርት የምናደርግበት ለምሳሌ ኮንትሮሎችን በተን አለን። ዳታችንን ኢንሰርት የምናደርግበት በተን አለን። ከዚህ ጋር ደግሞ ያሉንን ቫሪያብሎች የምናይበት ቦታ አለን። ከዚህ ጋር ሰርች አይከን አለ። የተለያዩ አይከኖች አሉ ማለት ነው። መሀል ላይ ያለውን ደግሞ ሜን ወርክ ስፔስ እንለዋለን። እንግዲህ ሜን ወርክ ስፔስ የተሰራውን አፕሊኬሽን ምን እንደሚመስል የምናይበት ወይም ደግሞ የምናስተካክልበት በምንፈልገው ዩዘር ኢንተርፌስ መልኩ እንድንሰራ የሚያግዘን ቦታ ነው። ስለዚህ እዚህ ጋር የተለያዩ ነገሮችን እያንቀሳቀስ አፕሊኬሽናችንን ምን እንደሚመስል የምንወስንበት ቦታ ነው ማለት ነው። መጨረሻም አፕሊኬሽናችን ምን እንደሚመስል ደግሞ የምናይበት ቦታ ይህ ቦታ ነው ማለት ነው። በቀኝ በኩል ደግሞ ፕሮፐርቲስ ፓናል አለ። ፕሮፐርቲስ ፓናልን የምንጠቀምበት የተለያዩ ስክሪኖቻችንን ኮንትሮሎቻችንን ቫልዩዋቸውን ለመቀያየር ስንፈልግ የምንጠቀምበት ቦታ ነው። ለምሳሌ አንድ ቴክስት በተን አስገብተን ፎንት ሳይዙን መጨመር ብንፈልግ ወይም ደግሞ ቦልድ ማድረግ ብንፈልግ ወይም ደግሞ ከለሩን መቀየር ብንፈልግ ፕሮፐርቲስ ፓናል ላይ መጠን ማድረግ እንችላለን ማለት ነው። ስለዚህ አሁን ባለ ሁለት ስክሪን አፕሊኬሽን እንክፈትና አፕሊኬሽኑ ምን እንዲያደርግ ነው ያሰብኩት። ሁለት ስክሪን ይኖረዋል። ከዛ በኋላ ከአንዱ ስክሪን
ወደ ሌላኛው ስክሪን በበተን ናቪጌት እንድናደርግ ወይም ደግሞ ከአንዱ ስክሪን ወደ አንዱ ስክሪን እንድንሄድ እና ከዛ በኋላ ደግሞ የመጀመሪያው ስክሪን ላይ ያስገባነው ስም ሁለተኛው ስክሪን ላይ ደግሞ ዲስፕሌይ እንዲደረግ ነው የፈለኩት። ስለዚህ በቀጥታ የመጀመሪያውን ካንቫስ አፓችን እንደከፈትነ አንድ ስክሪን በዲፎልት ይኖራል። ስለዚህ ያንን ስክሪን ለምሳሌ ምን ልበለው እኔ ሎጊን ስክሪን ልበለው እና ለምሳሌ እኔ ሎጊን ልበለው። ከዛ ሁለተኛ ስክሪን ለመክፈት ስፈልግ እዚህ ጋር ኒው ስክሪን የሚል አለ። እሱን ይጫንና ኒው ስክሪን እንለዋለን። የተለያዩ ስክሪን አይነቶች አሉ። እኔ አሁን የመረጥኩት ብላንክ ነው። ነገር ግን አንዳንዴ በምንሰራቸው ስራዎች ተመርኩዘን ደግሞ የተለያዩ የስክሪን አይነቶችን ልንመርጥ እንችላለን። ለምሳሌ ስፕሊት ስክሪን የሚባል አለ፣ ሄደር ኤንድ ፉተር ስክሪን የሚባል አለ፣ ስላይድ ባር የሚባል ስክሪን አለ። የተለያዩ የስክሪን አይነቶች አሉ። እነሱን የምንመርጥባቸው መንገዶች ሊኖሩ ይችላሉ። ለዛሬ ግን ብላንክ ነው የመረጥኩት እኔ ማለት ነው። ከዛ ይሄኛው ደግሞ ስክሪን ወልካም ልበለው። ስለዚህ አሁን ሁለት ስክሪን ኖሮናል ማለት ነው። ስለዚህ መጀመሪያው ላይ ምንድነው ላደርግ የፈለኩት ቴክስት ኢንፑት አስገብቼ ስም እቀበልና ቀጣዩ ስክሪን ላይ ደግሞ ዲስፕሌይ ማድረግ ማለት ነው። ስለዚህ እስኪ በመጀመሪያ እዚህ ጋር ኢንሰርት ልና የተለያዩ የኮንትሮል አይነቶች አሉ። ለምሳሌ ቴክስት ሌብል፣ ኤዲት ፎርም፣ ቴክስት ኢንፑት የተለያዩ ኮንትሮሎች አሉ። አንዱን ኮንትሮል ማምጣት እንችላለን ማለት ነው። እኔ ግን አሁን የፈለኩት ቴክስት ሌብል ነው የፈለኩት። ስለዚህ ቴክስት ሌብል እንመርጣለሁ ማለት ነው። ስለዚህ ይሄንን ቴክስት ሌብል ምን አደርገዋለሁ? ሴንተር ላይ አደርገዋለሁ። እዚህ ጋር አደርገውና ቴክስቱንም ሴንተር ላይ አደርገዋለሁ። ከዛ እዚህ ፕሮፐርቲስ ፓናል ላይ የታችሁ ከሆነ ቴክስት አላይመንቱን ሴንተር አድርጌዋለሁ። ስለዚህ ፕሮፐርቲስ ፓናል ላይ የቴክስታችንን የተለያዩ ነገሮች የምንቀይርበት ነው። ለምሳሌ እስኪ ፎንት ሳይዙን የቴክስቱን ልቀይረው። ለምሳሌ ስንት ላድርገው? 20 ላድርገው እስቲ። አያችሁት የቴክስታችን ሳይዝ ከፍ አለልን ማለት ነው። ስለዚህ እዚህ ጋር ብዙ ስራዎችን የምንሰራበት ነው። ለምሳሌ ደግሞ እስኪ ፎንት ዌቱን ቦልድ ወይም ደግሞ ሰሚ ቦልድ ላድርገው ምን እንደሚመስል እንመልከተው ማለት ነው። ስለዚህ የተለያዩ የፕሮፐርቲ አይነቶች አሉ። ለምሳሌ ከለሩን መቀየር ከፈለግን እዚህ ጋር ከለር የሚል አለ። እዚህ ጋር መተን ለምሳሌ ከለሩን ወደ ፈለግነው መቀየር እንችላለን ማለት ነው። ለምሳሌ ቀይ ወይ አረንጓዴ ባደረግ ቀይ ይሆናል ማለት ነው። ስለዚህ ግን ጥቁር ስለሚቻል ወደ ጥቁር ልመልሰውና ከዛ በኋላ የቴክስቱን ቫልዩ መቀየር ከፈለኩኝ እንደነገርኳችሁ ከዚህ ጋር ፎርሙላ ባር የሚባል አለ። ለምሳሌ የዚህን የቴክስቱን መቀየር ከፈለኩኝ ፎርሙላ ባር ጋር ሂጄ መቀየር ይችላሉ። ወይም ደግሞ እዚህ ጋር ፕሮፐርቲስ ፓናል ላይ ቴክስት የምትለዋን ከዚህ ጋር ቴክስት የምትለዋን ሂጄ የፈለኩትን ማድረጋት መቀየር ይችላሉ ማለት ነው። ለምሳሌ እዚህ ጋር what is your name የሚል ጻፍ። ወይም your name የሚል ጻፍ። ከዛ በቀጣይነት ደግሞ አንድ ቴክስት ኢንፑት ላስገባና ስሙን የሚያስገባበት ቴክስት ኢንፑት ልስጠው። ቅድም ያመጣሁት አይታችሁ ከሆነ ቴክስት ሌብል ነበር። አሁን ደግሞ ቴክስት ኢንፑት ነው። ስለዚህ ሁለቶችም ይለያያሉ። ቴክስት ሌብል ቴክስት ዲስፕሌይ ለማድረግ ነው። ቴክስት ኢንፑት ደግሞ ከዩዘሩ ቴክስት ለመቀበል ማለት ነው። ስለዚህ ይሄንን ቴክስት ኢንፑት ዲፎልቱን ምን ላድርገው? ምንም አይኖረው ባዶ ይሁን። ቴክስት ኢንፑት የሚለው ይጥፋ። ከዛ በኋላ እዚህ ጋር ምንድነው መቀበል የፈለኩት? ስም ነው መቀበል የፈለኩት። ስለዚህ ለዩዘሩ ሂንት ልስጠው። እዚህ ጋር ፕሮፐርቲስ ፓናላችን ላይ ሂንት ቴክስት የሚል አለ። ለምሳሌ ስምህን አስገባልኝ በለው። ስምህን አስገባልኝ በለው። ለምሳሌ ኢንተር ዮር ኔም ይለዋል ማለት ነው። ስለዚህ አሁን ይሄ ቴክስት ኢንፑት ለምን እንደተቀመጠ ዩዘሩ በቀላሉ መረዳት ይችላል ማለት ነው። ከዛ በኋላ ስሙን ካስገባ በኋላ ዩዘሩ ምን ያደርጋል? የሆነ በተን ተጭኖ ስሙን ይልካል ማለት ነው ወደ ቀጣይ ስክሪን። ስለዚህ አንድ በተን እናመጣለን። በተን አመጣ ማለት ነው። ይህንን በተን ያመጣንበት ምክንያት ምንድነው? ወደ ቀጣይ ስክሪን ናቪጌት እንድናደርግ ነው። ያ ማለት ያስገባነውን ስም እንቀበልና በተኑን ስንነካ
ወደ ቀጣይ ስክሪን እንዲሄድልን ማለት ነው። ሶ በተኑ ምን ልበለው? ሴቭ ልበለው። ቴክስቱን ከነካም በኋላ ምን እንላለን? ናቪጌት እንላለን። ናቪጌት ካደረግን በኋላ ወዴት ነው ናቪጌት የሚያደርገው? ወደዚህኛው ስክሪን፣ ወደ ሁለተኛው ስክሪን። ሁለተኛው ስክሪን ደግሞ ስሙ ስክሪን ዌልካም ነው የሚባለው። ስለዚህ ስክሪን ብዬ ዌልካም እለዋለሁ ማለት ነው። ዶት ብዬ ከዚህኛው ስክሪን ወደዚህኛው ስክሪን ሲሄድ ትራንዚሽን እንዲጠቀም የምፈልግ ከሆነ እዚህ ጋር ትራንዚሽን ስክሪን ትራንዚሽን እመርጣለሁ ማለት ነው። ለምሳሌ እኔ ትራንዚሽን ፌል መርጫለሁ። አለቀ ማለት ነው። ስለዚህ አሁን ሴቭን ኢንተርቫል ስል ወደዚህኛው ስክሪን ይሄዳል ማለት ነው። በቀጥታ ወደዚህኛው ስክሪን ይሄድልኛል ማለት ነው። በጣም አሪፍ። ከዛ በኋላ እዚህኛው ስክሪን ላይ ደግሞ ምንድነው ማድረግ የምፈልገው? ዌልካም ብሎ ከዛ በኋላ የሰውየውን ስም ያስገባውን ሰውዬ ስም እንዲያመጣ ነው። ዌልካም እኔ ለምሳሌ አስገብቼ ከሆነ ዌልካም ሀብታሙ ሊለኝ ይገባል ማለት ነው። ስለዚህ ኢንሰርት ብያውንም ቴክስት ሌብል ያ ማለት ዌልካም የሚለውን ቴክስት እንዲያወጣልን ማለት ነው። ከዛ በኋላ ምን እናደርጋለን? ትንሽ ሰፋ እናድርገውና ሳይዟን ትንሽ ጨመር እናድርጋት። ምንድነው እንዲህ የፈለጉት? ዌልካም እንዲለኝ የፈለጉት። ስለዚህ ዌልካም ይለኝና ኮማ አድርጎ ስሜን ነው እንዲያወጣ የፈለኩት። ስለዚህ ዌልካም እና አለዋለሁ። ዌልካም እና ምን ስፔስ አድርገ እዚህ ጋር ዌልካም እና ከስፔስ በኋላ ደግሞ እና እዚህ ጋር ቴክስቱን የተቀበልንበት ቴክስት ኢንፑት አለ። ስለዚህ የእሱን ስም እንሰጠዋለን። ስለዚህ እዚህ ጋር በእኛ ጊዜ ቴክስት ኢንፑት አንድ ነው የሚለው ማለት ነው። ሶ ቴክስት ኢንፑት አንድ ላይ የተቀበልከውን ምንድን ቴክስት ትለዋለህ። ስለዚህ ዌልካምን እና አሁን እያልኩት ያለሁት ምንድነው በዚህ ኮድ ዌልካምን በመጀመሪያ ምን አድርግ ዲስፕሌይ አድርግ። በኮቴሽን ውስጥ ያለ በቀጥታ ነው ዲስፕሌይ የሚደረገው። ኮቴሽን ውስጥ ምንም ነገር ብትጽፍ ዲስፕሌይ ነው ቀጥታ የሚደረገው። ከዛ ከኮቴሽን ወጣሁኝና እና አልኩት። ከዛ በኋላ ደግሞ ኮቴሽን አድርጌ ስፔስ አደረኩኝና ደግሞ አሁን ኮቴሽን አደረኩኝና እና አልኩት። ያ ማለት ስፔስ አድርግና አልኩት። ከዛ በኋላ የተቀበልከውን ስም ቴክስት አወጣ አልኩት ማለት ነው። ሶ አሁን ጨረስ ማለት ነው። ከዛ በኋላ በቀጥታ ምን እናደርጋለን? አንድ በተን እናምጣና ይህ በተን ደግሞ ከስክሪን ዌልካም ወደ ስክሪን ሎጊን የምንሄድበት እናድርገው፣ ወይም ናቪጌት የምናደርግበት። ያ ማለት ሁለተኛው ስክሪን ላይ ሆነን ወደ መጀመሪያው ስክሪን መመለስ ስንፈልግ የምንጫነው በተን ማለት ነው። ስለዚህ ምን እናደርጋለን? ኢንሰርት እንልና አንድ በተን እናመጣለን ማለት ነው። ስለዚህ ምንድነው እንዲሆን የፈለኩት? ይሄንን በተን ስጫን በቀጥታ ወደ መጀመሪያው ስክሪን ወይም ደግሞ ወደ ስክሪን ሎጊን እንዲመልሰኝ ነው የፈለኩት። የዚህኛውን ቴክስት ፕሮፐርቲ ወደ ባክ ልቀይረውና ባክ ልበለው። ስለዚህ ምንድነው ማድረገው? ባክን ስጫን ወደ ስክሪን ሎጊን እንዲመልሰኝ ነው የፈለኩት። ስለዚህ ኦን ሴሌክት ፕሮፐርቲያችን ላይ መሆናችንን ቼክ ካደረግን በኋላ ምንድነው የምናደርገው? ከዚህኛው ስክሪን ወደ ስክሪን ሎጊን ነው ናቪጌት ማድረግ እየፈለግነው። ስለዚህ ፎልሰን እናጥፋና ምን ብለን እንጽፋለን? ናቪጌት እንላለን። ናቪጌት ወደ የትኛው ስክሪን ነው ናቪጌት ማድረግ የምንፈልገው? ወይም ታርጌት ስክሪናችንን እንነግረዋለን ማለት ነው። በዚህም ሎጊን የሚለው ስክሪን ጋር ነው። ሶ ናቪጌት ሳደርግ በምን አይነት ስክሪን ትራንዚሽን ነው ናቪጌት እንዳደረግ የምትፈልገው ብሎ ይጠይቀኛል። ከቨር ራይት ብዬ የከፈትኩትን እንዘጋለው ማለት ነው። ስለዚህ አሁን ባክን ስጫን ወደ ስክሪን ሎጊን መመለስ አለበት ማለት ነው። ፕሪቪው ሞድ ላይ ያለውንና ባክን ስነካ ወደ መጀመሪያው ስክሪን ይመልሰኛል ማለት ነው። እሺ አሁን ምንድነው ያደረግነው? በመጀመሪያ ቴክስት ሌብል አመጣንና ስም ማን ነው ብለን ጠየቅነው። ሶ ስሙን ደግሞ እንዲያስገባ ደግሞ ቴክስት ኢንፑት አመጣንለትና ስሙን እንዲያስገባ ፈቀድንለት ማለት ነው። ከዛ በኋላ በተን አመጣንለት። በተኑን ሲጫን ወደ ቀጣይ ስክሪን ናቪጌት እንዲያደርግ ደግሞ በኦን ሴሌክት ፕሮፐርቲ
ፎርሙላ ባራችን ጋር ፎርሙላ ጻፍን ማለት ነው። ናቪጌት ከዛ በኋላ ታርጌት ስክሪናችን ከዛ በኋላ ደግሞ ስክሪን ትራንዚሽን ወይም ደግሞ ስክሪን ከአንዱ ስክሪን ወደ አንዱ ስክሪን ሲሄድ ፌድ አድርጎ እንዲሄድ ነገር ነው ማለት ነው። ሶ አሁን ፕሪቪው ሞድ ላይ እንሆንና እስኪ ምን እንደሚፈጠር እኔ ለምሳሌ እዚህ ጋር ጆን ልበለውና ሴቭ እንጫናለሁ ማለት ነው። ሶ ምን አደረገልኝ? ዌልካም ቴክስትን አመጣልኝና ያስገቡትን ስም አወጣው ማለት ነው። ሶ ባክን ስጫን ደግሞ ወደ መጀመሪያው ስክሪን ይመልሰኛል ማለት ነው። ስለዚህ ሁለተኛው ስክሪን ላይ ምንድነው ያደረግነው? ይሄንን እንዲያወጣልን ሁለተኛው ስክሪን ላይ ምንድነው ያደረግነው? ቴክስት ሌብል አመጣንና ዌልካም የሚል ሜሴጅ በኮቴሽን አድርገን ካወጣን በኋላ ከዛ በኋላ ስፔስ በመሃል አድርግና ቴክስት ኢንፑት ያ ማለት የዚህን ስም ነገር ነውና የቴክስታችን የምንቀበልበትን ቴክስት ኢንፑት ስም ነገር ነውና ከዛ በኋላ የሚገባውን ቴክስት አወጣልኝ ዶት ቴክስት ብዬ ነገርኩት ማለት ነው። ሶ ለዛ ነው ዌልካም ጆን ብሎ ያወጣልኝ ማለት ነው። ስለዚህ ዛሬ እዚህ ጋር ስክሪኖች ምንድን ናቸው የሚለውን አይተናል። ሁለት ስክሪን ክሬት አድርገናል። እንዴት ስክሪን መክፈት እንደምንችልም አይተናል። ብዙ አይነት የስክሪን አይነቶች እንዳሉም አይተናል። ከዛ ውጭ ደግሞ አንዱ ስክሪን ውስጥ የተለያዩ ኮምፖነንቶችን እንደምናስገባም አይተናል ማለት ነው። ለምሳሌ በእኛ ኬዝ ቴክስት በተን አስገብተናል፣ ቴክስት ሌብል አስገብተናል፣ ቴክስት ኢንፑት አስገብተናል። ይኸው እዚህ ጋር ሌብል አለን፣ እዚህ ጋር ቴክስት ኢንፑት አለን፣ ከዚህ ጋር ደግሞ በተን አለን ማለት ነው። ሁለተኛው ስክሪን ላይም በተመሳሳይ በተን አለን እዚህ ጋር ከዛ በኋላ ደግሞ ቴክስት ሌብል አለን ማለት ነው። ለተለያዩ ኮምፖነንቶች ደግሞ የተለያዩ ፕሮፐርቲዎችን ሰጠናቸዋል ወይም ደግሞ ለምሳሌ የዚህኛውን ቴክስት ወደ ምን የሚል ቀይረነዋል? ወደ ሴቭ የሚል ቀይረነዋል። ከዛ በኋላ ደግሞ እዚህ ጋር ደግሞ ምን አድርገናል? ለምሳሌ ፎንቱ ሳይዙን ጨምረንበታል፣ ሰሚ ቦልድ አድርገነዋል ፎንት ዌቱን። ከዛ በኋላም ቴክስቱንም ቀይረነዋል። የተለያዩ ፕሮፐርቲዎች ደግሞ አሉ እዚህ ጋር እነሱን ደግሞ በፕሮፐርቲስ ፓናል ላይ በምናገኛቸው መጠቀም እንችላለን ማለት ነው። ከዛ በኋላ ምንድነው የምናደርገው? አፕሊኬሽናችንን ሰርተን ስንጨርስ ሴቭ ማድረግ አለብን፣ ወይም ደግሞ በየጊዜው አሁን ይሄ ትንሽ ስለሆነ ነው እንጂ አፕሊኬሽን ስንሰራ ቶሎ ሴቭ ማድረግ አለብን ማለት ነው። ስለዚህ ሴቭን ስንጫን ሴቭ ያደርግልናል። ስንጨርስ ፐብሊሽ አድርገን መውጣት እንችላለን ማለት ነው። ካልጨረስን ደግሞ ፐብሊሽ ማድረግ አይጠበቅብንም። እስከምንጨርስ ድረስ ሴቭ እያደረግን መስራት እንችላለን ማለት ነው።